በመጨረሻም እንግዲህ መድብል ዝና እጅ ገባ። በጣም ያሳዝናል ማለት ነው። ደግነቱ ግን ብሩክ ወንድሜን መስዋዕት አድርጌ እናንተን ለፖሊስ አስይዛለሁኝ እንጂ ይሄንን ፍላሽ በፍጹም እጃቸው ላይ አልመልሰውም ብሎ እንግዲህ በጣም ነበር የተናደደው። ከዛ በኋላ እንግዲህ ኤደን አሁን ተጠራጥራለች። ቅድስት ተጠራጠረቻት ማለት ነው። ማን ነው ስለ ፍላሽስ ስለዚህ ነገር ለሱ የሚነግረው ማን ነው እሱ ብላ ተጠራጠረች። ከዛ በኋላ እንግዲህ ብሩክና አንድ ነገር አለ። ምንም ሰው ቀርቦኛል ብላችሁ ሚስጥር አለማውራት። አሁን እቺ ልጅ እዛ ቤት ከገባች ምንም ጥቂት ጊዜ ነው። እነሱ ግን ሚስጥራቸውን በሙሉ እሷ ፊት ያወራሉ። አያችሁ፣ እሷ ሰላይ ሆና ነው እዛ ቤት የገባችው። መሀሌት ስትባል ደግሞ ሸወደቻቸው። መሀሌት ታላቅ እህቴ ነች አለች። ወይኔ ስልኩን እኮ ማየት ነበረባቸው፣ ቁጥሩን ማለት ነው፣ የመሀሌትን ቁጥር እና ብቻ። ሆኖም እንግዲህ ጠበቃውን ሐኪም ቤት ወስደው እንዳስተኙት ሁሉንም ነገር ተናገረች ማለት ነው ለነዝና። እንግዲህ መሀሌት ልጅሽን ይዣታለሁ እያለች እያስፈራራቻት ትገኛለች። በእውነት በጣም ነው የሚገርመው ማለት ነው። ከዛ በኋላ እባክሽን መሀሌት እባክሽ ልጄ ምንም የምታውቀው ጉዳይ የለም፣ ልጄን ልቀቂልኝ እያለች እንግዲህ በመድኃኒት የምትገኘው ከሆነ ልጅሽን እለቅልሻለሁ፣ አለያ ግን ልጅሽን አታገኛትም እያሉ እያስፈራራት እያለ እንግዲህ እሷም እሪ አገር እያዝልኝ ብላ አለቀሰች። ቅድስት ማነች ምሳሌም ለቅድስት ሁሉንም ነገር ነገረቻት። መሀሌት እያለች እየተናገረች ነበረ። ዝም ካልኩ እናንተም ህይወታችሁ አደጋ ላይ ሊሆን ይችላል። ስለዚህ ምንድን ነው ማድረግ ያለብኝ? ቆይ ምንድን ነው የማደርገው? እያለች እንግዲህ በጣም አዘነች። ከዛ በኋላ እሺ እኔ ምንድን ነው የሚደረገው? ቆይ እንዴት ነው የምናደርገው? እያለች ምሳሌዬ አንቺ አትጨነቂ፣ እኔ ሄጄ ሁሉንም ነገር ለእነሱ ነግራቸዋለሁ፣ እነሱ ያናግሯታል። ከዛ በኋላ እንግዲህ መሀሌት በምን ቀን ነው ከጎዳና ላይ ያነሳውሽ? በምን ቀን ነው ያወቅኩሽ? አንቺ የተረገምሽ እያለች እንግዲህ መሀሌትን መሳደብ ጀመረች ማለት ነው። ያ ሁሉ ሲሆን እነሱ ሳሎን ቁጭ ብለው እንግዲህ እያወሩ ነበረ። እኔ ጥሩ መረጃ አለኝ ስለ ጠበቃው ስለምን ምን እያለች እያንዳንዱን ጠበቃ ስለ ፍላሹ ሁሉንም ነገር ተናገረች ማለት ነው። እንዴት እንዳናደደችኝ አትጠይቁኝና ከዛ በኋላ እንግዲህ አሁን ዝና የሚፈልገውን ነገር አገኘ። ስለዚህ ፍላሹን መርማሪው ጋር ከወሰደ ከባድ ችግር ይፈጠራል ስላለ የመርማሪው ስልክ ለምን እንደተቋረጠ ባላውቅም የመርማሪው ስልክ ሲቋረጥ ዝና ግብረ አበሮቹን እንግዲህ አስከትሎ መድብልንና ብሩክን መንገድ ላይ ከበባቸው። ከዛም ወይኔ ጉዴ በቃ አለቀልን ማለት ነው። ብሩክ እንደምንም ብለህ ይሄንን ነገር ይዘህ አምልጥ። አዎ አምልጥ፣ ማምለጥ አለብህ። ይሄንን ነገር ይዘህ ማምለጥ አለብህ አለው። ከዛ ወንድሜ ምን እያልክ ነው? አንተን ትቼማ የትም አልሄድም። ታሾፋለህ እንዴ አለው። ከዛ በኋላ እያሾፍኩ አይደለም፣ አንተ ማምለጥ አለብህ። ይሄ ፍላሽ እንደምንም ብሎ ፖሊስ እጅ መግባት አለበት፣ አለያ ግን እነዝና እንደዚሁ ሲጫወቱብን የሚኖሩ ነው የሚሆነው። ከዛም እሺ እንዴት ላድርግ ታዲያ? የምታደርገውን እየነገርኩ አይደለም እንዴ? እየነገርኩ እኮ ነው። ስለዚህ እያንዳንዱን ነገር ፖሊሶች ማወቅ አለባቸው አለው። ከዛ በኋላ እንግዲህ እሺ ግን እንዴት ነው ፖሊሶች ማወቅ የሚችሉት እያለ ከዛ በኋላ አላውቅም፣ ግን ፖሊሶች እንደምንም ብሎ መርማሪው እጅ መግባት አለበት ይሄ ነገር እያለ እንትን አለ ማለት ነው። እንደዛ እያሉ እንግዲህ ብሩክ እንደምንም ሮጦ አመለጠ። መድብልም ከነሱ ጋር ሲፋለማቸው ነው እንግዲህ ችግር የተፈጠረው ማለት ነው። እና መድብል ማምለጥ አልቻለም። በዚህ ጋር መጡበት፣ በዛ ጋር መጡበት። ገባችሁ? ከዛ በኋላ እንዴት አድርጎ ያምልጥ? ማምለጫ አጣ። ከዛም ግብረ አበሮቹ እንግዲህ መጥተው ሲደበድቡት ዝና ማጅራቱን ብሎ ቀጨው። ከዛ በኋላ ነው ነገሩ የተበላሸው። አሁን እንግዲህ መድብልን አግቶት ነው ያለው ማለት ነው። የተረገመ ሰውዬ መድብልን አግቶታል። ወንድምህን በህይወት ማግኘት ከፈለግ
አሁን የምልህን ነገር ታደርጋለህ። ምንድን ነው የማደርገው ሲለውም የምታደርገውማ ፍላሹን ይዘህ ትመጣለህ፣ አለበለዚያ ወንድምህን በሕይወት አታገኘውም ሲለው እስቲ ወንድሜን ምን እንደምታደርገው አይሃለሁ፣ ግን ደግሞ እመነኝ ፍላሹን መስዋዕት ማድረግ ካለብኝም ወንድሜን መስዋዕት አድርጌ ይህን ፍላሽ ግዴታ መርማሪው አንተም ያ ካሌብ የምትባሉም አውሬዎች የእጃቸውን ማግኘት አለባችሁ አለው። ወንድ ነሃ እናያለን። ቆይ 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 አሁን አንድ ሀሳብ መጣልኝ። ስለ ፍላሹ ማን ነው ሊያውቅ የቻለው? ማን ነውስ ይሄንን ሚስጥር ለነሱ የተናገረው? ቆይ እንዴት እያለች እንግዲህ ቅድስት ነብሮዋ ነቃች ማለት ነው። የሆነ ሰላይማ አለ ይሄንን ወሬ እያመላለሰ ለነሱ የሚነግረን። ከዛ አለና ብሩክ ቀና ብሎ ኤደንን አያት። እንዴ ምንድን ነው እኔ ላይ የምታፈጡት? እኔ ምንም የማውቀው ጉዳይ የለም አለ። አያችሁ ሳትገረፍ አወራች ማለት ነውና እንግዲህ እሷም በልጇ እያስፈራሯት ነው። ነገር ግን ደግሞ እውነታውን ለነ ብሩክ መናገር ነበረባት። እውነት ለመናገር በጣም ነው ያናደደችኝ እቺ ኤደን ተብዬዋ ማለት ነው። ራስ ወዳድ ይባላል እንደዚህ አይነት ሰውና እንግዲህ አሳልፋ ሰጠቻቸው። እንደውም እሱ ግዳዩ ነበር ያላት። አሁን የሆነ ሰው መርዝ ይዞ ይመጣል። በዛ መርዝ መድብል ለመድብል ምግብ ሰተሹ መድብልን አስወግጁ፣ አይ የምትይ ከሆነ ግን ልጅሽን በሕይወት አታገኛትም ብሎ እንግዲህ አስፈራራት። መሀሌትን እንግዲህ ረገመቻት። አንቺን ያገኘሁበት ቀን ምን አይነት የተረገመ ቀን ነው ግን እንደዚህ የኔ ውደታ ይሄ ነው መሀሌት፣ ከጎዳና ላይ አንስቼሽ እንዴት እንደዚህ ታደርግኛለች ስትል እንግዲህ መሀሌት ከት ብላ ሳቀችባት ማለት ነው። ኤደን ላይ ሳቂ፣ ምንም አይደለም፣ እውነቴን ነው የምልሽ፣ ግን ታገኘዋለሽ መሀሌት፣ አሁን ምንም ልልሽ አልችልም፣ እመኝኝ፣ ለእያንዳንዱ ነገር ዋጋ ትከፍያለሽ አለቻት። ከዛ በኋላ እንግዲህ መሀሌትም ሰውየውን ሄዳ ይቅርታ ጠይቀችው። ይህንን ማነው አባላ ሀብት ተብዬውን ማለት ነው አውቃ ወጥመድ ውስጥ ልታስገባው እንጂ ከህይወቷ ተጸጽታ ልጄ ታማብኝ ነው ምናምን አለች ደግሞ ማለት ነውና እሱም ማመናት እሰራልሃለሁ፣ አንድ ጊዜ ብቻ እጄ ላይ ግባ እንጂ ከዛ በኋላ ምን እንደማደርግ ታውቀኛለህ፣ እኔ መሀሊት አይደለሁም እያለች ፉከራዋን ቀጠለች ማለት ነው። መሀሊት ማለት በቃ ምን ልበላችሁ፣ ለሰው ልጅ ርህራሄ የሌላት ከዝና የባሰች ጨካኝ ናትና እነ መድብልን እነ ብሩክን ሁልጊዜም በቃ ለመጣል ነው ቁርጣ የተነሳችሁ እንግዲህ አይደለ። ስለዚህ አደረገችውም ደግሞ እነሱን ሁሌ ከሰው በታች እንዳደረገቻቸው ወይ ደግሞ አላቅም፣ ብቻ የእሷ ነገር ተነግሮም አያልቅም። ፈጣሪም ደግሞ ከክፉ ሰዎች ጋር ነው እንትን የሚለው የእውነት እውነት ለመናገር ና መሀሌት እንግዲህ የእጇን የምታገኝበት ቀን ይናፍቀኛል። እንግዲህ እነሱም ሂጅና እስቲ ፎቶ አምጪ፣ ታላቅ እህትሽ የልጅሽን ፎቶ ይዛ የተነሳችሁን ሂጅ አምጪ። መሀሌት እኛ ግን ምን አይነት የማይረባ ሰው ነን? እንዴት ይችን ልጅ ሙሉ ለሙሉ ልናምናት ቻልን? በፍጹም ማመን እኮ አልነበረብንም። እውነቴን ነው፣ ይችን ልጅ ማመን አልነበረብንም እያለ እንግዲህ መድብል አሁን ያንቺን ጉዳይ ስንመለስበታለን። ወይዘሮ ሄደን የረሳ ነው እንዳንመስልሽ። አሁን እኔና ብሩክ የምንሄድበታለን፣ ታውቃለች የሚሄዱበትንም ቦታ ማለት ነው ጠንቅቃና። ከዛ በኋላ እንግዲህ ሁሉንም መረጃ ለአቶ ዝና ነገረችው። ዝናም ደግሞ ደስ አለው መረጃውን ስለሰማ። እንዲህ ይሄን የመሰለ መረጃ እንዴት ትደብቅኛለሽ አንቺ እስከ ዛሬ አለቻት መሀሌት። ከዛ መሀሌት እኔና አንቺ የምንነጋገርበት ጊዜ ሩቅ አይደለም፣ እመኚኝ፣ እቺ ያፈሰሻትን እንባ አንቺ እንደምታለቅሽ ነው የማደርግሽ፣ እመለቅሽ እንዳይመስልሽ እያለች እንግዲህ በጣም ተናዳ ተናገረቻት። ከዛ በኋላ አታስፈራሪኝ እባክሽ ወደዛ። ከዛም እንግዲህ አሁን ቀጥ ብለሽ ታወጫለሽ፣ ማን እዚህ ቤት ውስጥ
መረጃ እንደሚያቀብል እያንዳንዷን ነገር መድረስ አለብኝ። አዎ ማወቅ አለብኝ። እንዴ ቆይ ለምንድን ነው ሁላችሁም ሌላ እያፈጠጣችሁት? ምንድን ነው እሱ ምናምን አለች እኮ ደግሞ። ሀይ እውነቱ ይወጣል አቻኩይ አለቻት ቅድስት። የሆነ ሰውማ አለ እንጂ መረጃ የሚያቀብላቸው እንዴት እንደዚህ ሊሆን ይችላል? መርማሪውስ ማን ነው? ጠበቃውስ እዚህ ቤት አለመኖሩ ማን ነው ለዝና የነገረው? የሆነ ነገርማ አለ። ምሳሌዬ እኮ የደበቀችው ነገር አለ። እናንተን በደበቃችሁም ደግሞ የእናንተ ህይወት አደጋ ላይ እንዳለ ይሰማኛል አለች። ከዛ በኋላ እንግዲህ ቅድስት እነኚህ ሰዎችማ የሆነ ግንኙነት አላቸው። ማህሌት የኛ ጠላት ትሆኚ እያለች እንግዲህ ቅድስት ከዛ በኋላ ብትጠየቅም እንደው አሻፈረኛለች ወይዘሪት ኤደን። መድብል ግን በመያዙ በጣም ነው ያሳዘነኝ። ምስኪን ግን እንግዲህ ምን እንደሚፈጠር አናውቅም። ግን ብሩክ ወንድሜን መስዋዕት ማድረግ ካለብኝም መስዋዕት አድርጌ አንተና ካሌብ ወደ እስር ቤት መግባት አለባችሁ፣ አለበለዛማ እንደዚሁ በማን አለብኝ በነፃ እንድትኖር አልፈቅድልህም። ገባህ አይደለ? አዎ አልፈቅድልህም እያለ እንግዲህ ብሩክ በጣም ነበር የተናደደው። ማነው ይሄ ደግሞ መድብል ተብይ ማነው እሱ? ዝና እኔ ያበበ ደንበሳ ልጅ በመጨረሻም አቶ መድብል እጄ ላይ ገባ እያለ እንግዲህ ያዙኝ ልቀቁኝ አለ። መድብልን እንግዲህ ወዳውም ሳይሆን በግዳቸው ይለቁታል። መድብል ግን በእነሱ በመያዙ በጣም ነው ያዘነው። እውነት እንደዚህ አላሰበው ነበረ። እንግዲህ አጋጣሚ ነው፣ ምንም ማድረግ አይቻልም። ብቻ መሀሌት የምትባል ሰው እሷን ኮቴዋን አሳጥሮ በቃ ምን ልበላችሁ፣ እውነት ለመናገር እቺ የተረገመች ናት መሀሌት። ወይኔ ጉዴ ፈላ። ሁሌ ያለ ተንኮል እንደው የማታስብ ሴት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አላሁ ደህና ነኝ። አቶ ዝና እንግዲህ ዛሬ መድብል እጁ ላይ ገብተዋል ማለት ነው። በጣም ነው የሚያሳዝነው።